የፊንጢጣ ወሲብ ወይንም አናል ሴክስ የምንለው ቁሳቁስ መጨመር በፊንጢጣ ጠርሙስ እንስሳ ሳይቀር ይጨምራል። እዚህ ሆስፒታል የአቮካዶ ፍሬ ጨምሮ የመጣ ወጣት ታውቃል። አንዱ የሌላውን ፊንጢጣ ይልሳል። ይሄ ሁሉ ልምምድ ፊንጢጣ ውስጥ እጅ መጨመር ፊስቲንግ የሚሉት ልምምድ ክንድን መጨመር አንድ አይደለም ሁለት ሶስት በአንድ ትንሽ የቀዳዳ በፊንጢጣ የሚደረግ ሴክስ አሁን 91% ግብረ ሰዶማን የሚለማመዱት ልምምድ ነው። በቃ የዘር ፈሳሽ አብረው ይጠጣ። ፊንጢጣ መላላስ የሚባል ልምምድ አላቸው። ሪሚንግ አናሊንጉስ የሚባል የሰማናቸው አሰቃቂ የሆኑ ክስተቶች የግብረ ሰዶማዊነት መገለጫ ዋነኛ ምልክት የሆነው የፊንጢጣ ወሲብ ወይንም አናል ሴክስ የምንለው ባልና ሚስት መካከል ግብረ ሰዶማዊ ልምምዶች ተገቡ ቆይተዋል። እግዚአብሔር የወንድ ብልትን የሴትን ብልትን ሲሰራ በዓላማ ነው። በምዕራቡ ዓለም እንደሆነው ጌይ ቸርች የሚለው ኢትዮጵያም ውስጥ የማይመጣበት ምንም ምክንያት የለም። የግብረ ሰዶማውያን ክርስቲያኖች ህብረት ማለት የት ቸርች ውስጥ እና እንደ ሚስት ከሚጠቀሙብኝ መካከል አንዱ በገዛ ቤተክርስቲያኔ የሚያገለግል ወንጌላዊ ነው። ከዚህ በላይ ውርደት ሞት ለኛ የለም። የፊንጢጣ ወሲብ ወይንም አናል ሴክስ የምንለው ቁሳቁስ መጨመር በፊንጢጣ ጠርሙስ እንስሳ ሳይቀር ይጨምራል። እዚህ ሆስፒታል የአቮካዶ ፍሬ ጨምሮ የመጣ ወጣት ታውቃል። አንዱ የሌላውን ፊንጢጣ ይልሳል። ይሄ ሁሉ ልምምድ ፊንጢጣ ውስጥ እጅ መጨመር ፊስቲንግ የሚሉት ልምምድ ክንድን መጨመር አንድ አይደለም ሁለት ሶስት በአንድ ትንሽ የቀዳዳ በፊንጢጣ የሚደረግ ሴክስ አሁን 91% ግብረ ሰዶማን የሚለማመዱት ልምምድ ነው። በቃ የዘር ፈሳሽ አብረው ይጠጣ። ፊንጢጣ መላላስ የሚባል ልምምድ አላቸው። ሪሚንግ አናሊንጉስ የሚባል የሰማናቸው አሰቃቂ የሆኑ ክስተቶች የግብረ ሰዶማዊነት መገለጫ ዋነኛ ምልክት የሆነው የፊንጢጣ ወሲብ ወይንም አናል ሴክስ የምንለው ባልና ሚስት መካከል ግብረ ሰዶማዊ ልምምዶች ተገቡ ቆይተዋል። እግዚአብሔር የወንድ ብልትን የሴትን ብልትን ሲሰራ በዓላማ ነው። የፊንጢጣ ወሲብ ወይንም አናል ሴክስ የምንለው ቁሳቁስ መጨመር በፊንጢጣ ጠርሙስ እንስሳ ሳይቀር ይጨምራል። እዚህ ሆስፒታል የአቮካዶ ፍሬ ጨምሮ የመጣ ወጣት ታውቃል። አንዱ የሌላውን ፊንጢጣ ይልሳል። ይሄ ሁሉ ልምምድ ፊንጢጣ ውስጥ እጅ መጨመር ፊስቲንግ የሚሉት ልምምድ ክንድን መጨመር አንድ አይደለም ሁለት ሶስት በአንድ ትንሽ የቀዳዳ በፊንጢጣ የሚደረግ ሴክስ አሁን 91% ግብረ ሰዶማን የሚለማመዱት ልምምድ ነው። በቃ የዘር ፈሳሽ አብረው ይጠጣ። ፊንጢጣ መላላስ የሚባል ልምምድ አላቸው። ሪሚንግ አናሊንጉስ የሚባል የሰማናቸው አሰቃቂ የሆኑ ክስተቶች የግብረ ሰዶማዊነት መገለጫ ዋነኛ ምልክት የሆነው የፊንጢጣ ወሲብ ወይንም አናል ሴክስ የምንለው ባልና ሚስት መካከል ግብረ ሰዶማዊ ልምምዶች ተገቡ ቆይተዋል። እግዚአብሔር የወንድ ብልትን የሴትን ብልትን ሲሰራ በዓላማ ነው።